ሃይ ሰላም ጤና ይስጥልኝ። መነቃቃት ለምን ዘገየ የሚል የሊዮናርድ ራቨንሄልድ መንፈሳዊ መጽሐፍ ለመዳሰስ መጥቻለሁ። በ20ኛው ክፍለ ዘመን ከታዩት እጅግ አስገራሚና ኃያል መንፈሳዊ መጽሐፍት አንዱ ነው። ታዋቂው የመጽሐፍ ቅዱስ ምሁር A.W. ቶዘር ሊዮናርድ ራቨንሄልድ ሲገልጸው ቤተክርስቲያን በመንፈሳዊ ሁኔታ ስትዝል እግዚአብሔር ሁኔታውን እንዲያስተካክል የሚልከው መንፈሳዊ ባለሙያ religious specialist ነው ይለዋል። ራቨንሄልድ የቤተክርስቲያን ታሪክ ጠንቅቆ የሚያውቅና ዛሬ የምናየው መነቃቃት ለምን እንደዘገየ በሰላ ትንታኔ የሚያስረዳ ግልጽ ነው። የራቨንሄልድ ታሪክ የመጀመሪያ ከመወለዱ በፊት እናቱ እርሱን በማህፀኗ ተሸክማ በነበረበት ወቅት በየቀኑ ትጸልይና ትዘምርለት ነበር። ከተወለደ ከ2 ሰዓታት በኋላ እናቱ እጆቿን በሕፃኑ ላይ ጭና ጌታ ሆይ ይህንን ልጅ ሰባኪ አድርገው፣ ካልሆነ ግን በሕይወት እንዳይኖር አድርግ በማለት ለጌታ ሰጠች። ይህ በጸሎት ክፍል ውስጥ የተወለደ ቅንዓት ነው ራቨንሄልድ ለ71 ዓመታት ያህል በኃይል እንዲያገለግል የረዳው። የታላቁ ሰባኪ ሚስጥር ስንመለከት ራቨንሄልድ አንድ ትልቅ ነጥብ ያነሳል። ቅባት ወይም አንክሽን። ቅባት በንባብ በዲግሪ ወይም በሰው እጅ የሚገኝ ሳይሆን በጸሎት ክፍል ውስጥ ከእግዚአብሔር ጋር በመታገል የሚገኝ ሰማያዊ ኃይል ነው። ራቨንሄልድ እንዲህ ይላል፣ ስብከት ሰውን ሊነካ ይችላል፣ ጸሎት ግን እግዚአብሔርን ያንቀሳቅሳል። ዛሬ ቤተክርስቲያን በእውቀት ኢንተሌክቹዋሊዝም ብትሞላ መንፈሳዊ ለውጥ የሚያመጣው ቅባት ግን ጎድሏታል። ራቨንሄልድ ጸሎትን የቤተክርስቲያን ሲንደሬላ ይላታል። ልክ እንደ ተረቱ ሲንደሬላ ሁሉ ጸሎት ዛሬ በቤተክርስቲያን ውስጥ እንደተናቀችና እንደተረሳች አገልጋይ ሆናለች። ቤተክርስቲያን ብዙ አደራጆች ኦርጋናይዘርስ ቢኖሯትም በጸሎት የሚጣጣሩ የሚያምጡ ታጋዮች አጎናይዘርስ ግን ጥቂቶች ናቸው። የጸሎት ህይወቱ ደካማ የሆነ አገልጋይ አገልግሎቱ ደካማ ነው። ምክንያቱም ከጸሎት ህይወቱ የሚበልጥ ሰው የለም። በዚህ ክፍል መጽሐፍ ዛሬ ላለው ትውልድ የሚሰጠው ትንታኔ ይመስላል። መነቃቃት ለምን ዘገየ ሲባል በ3 ዋና ነጥቦች ይከፍላቸዋል። አንደኛ፣ የወንጌል ንግድ የመሆኑ ሚስጥር። ወንጌል ዛሬ ከፍተኛ የንግድ ማከናወኛ ሆኗል። አገልጋዮች የግርግሙን ኢየሱስ እየሰበኩ በሆሊውድ ዘይቤና በቅንጦት መኖራቸው እግዚአብሔርን ያሳዝነዋል ይላል። ሁለተኛ፣ ወንጌልን ማቅለል። እውነተኛ ንስሐ ሳይኖር ሰዎችን ጌታን ተቀበሉ በማለት ብቻ ወደ መሰዊያ መጥራት ወንጌልን ማርከስ ነው። ሶስተኛው፣ የኤልያስ አይነት ሰዎች መጥፋት። እግዚአብሔር ዛሬም ቢሆን ኮሚቴ ወይም ድርጅት ሳይሆን ሰውን ይፈልጋል። የኤልያስ አምላክ የታለ ከመባል ይልቅ የእግዚአብሔር ኤልያሶች የታሉ መባል አለበት ይላል። ራቨንሄልድ የራሔልን ጩኸት በመጥቀስ ቤተክርስቲያን ለነፍሳት መዳን እንደ ወሊድ ምጥ የሚሆን ጩኸት ሊኖራት እንደሚገባ ያስረዳል። ያለ ጸሎት ምጥ አዲስ ነፍሳት አይወለዱም። ዛሬ በቤተክርስቲያን ውስጥ ያለው ችግር የነፍሳት ጥማት ማጣታችን ነው ይላል። እንደ ማጠቃለያ በሲኦል የታወቅህ ነህን ብሎም ይጨርሳል። ራቨንሄልድ ትልቁን ጥያቄ ያቀርባል። በሲኦል የታወቅህ ነህን? አጋንንት ጳውሎስን ያውቁት ነበር። ምክንያቱም ጳውሎስ በጸሎትና በቅድስና ዓለምን ያናወጠ ሰው ነበር። እውነተኛ መነቃቃት የሚመጣው እኛ ለራሳችን ስንሞትና እግዚአብሔርን በጸሎት ስንፈልገው ብቻ ነው። ውድ ተመልካቾች፣ ይህ መጽሐፍ የዛሬዋ ቤተክርስቲያን ወደ ቀድሞ ኃይሏ እንድትመለስ የቀረበ ጥሪ ነው። ይህም ቪዲዮ ለሌሎች በማካፈል
መነቃቃት ከኛ እንዲጀምር እናድርግ። ሻሎም